ዛሬ ስለ አንድ መኪና ሪቪው አደርግላችኋለሁ። ሪቪውን የሚጀምረው ግን አንድ ጥያቄ በመጠየቅ ነው። የቢዋይዲ ሲላይን 06 ኢቪ ስለሚባለው መኪናና ለቢዋይዲ ሶንግ ፕላስ ስለሚባለው መኪና ነው። እነዚህ ኤሌክትሪክ መኪኖች እንግዲህ ሁለቱም 605 ኪሎ ሜትሮችን ያካልላሉ። አጠቃላይ በሳይዝ በርዝመት በስፋትና በቁመት ቢዋይዲ ሲላይን 06 ኢቪ የሚባለው ቢዋይዲ ሶንግ ፕላስን ይበልጠዋል። እንዲሁም ደግሞ በግሮስ ዌይት ወይም ደግሞ በክረብ ዌይት ይበልጠዋል። ነገር ግን የባትሪ ካፓሲቲው የቢዋይዲ ሲላይን 06 ኢቪ የሚባለው የባትሪ ካፓሲቲ ከቢዋይዲ ሶንግ ፕላስ የባትሪ ካፓሲቲ አነስተኛ ነው። የፊውል ኮንሳምፕሽናቸውን ስንመለከት ደግሞ ሁለቱም ተመሳሳይ የሆነ ፊውል ኮንሳምፕሽን አላቸው። ነገር ግን ሁለቱም የሚያካልሉት የኪሎ ሜትር ሬንጅ 605 ኪሎ ሜትር ወይም ደግሞ ተመሳሳይ ኪሎ ሜትር ነው። ይህ እንዴት ሊሆን ቻለ? ይህንን ጥያቄ ለሁላችሁም በመጠየቅ ሪቪውን እጀምራለሁ ማለት ነው። ዛሬ ሪቪው የማደርግላችሁ መኪና ቢዋይዲ አሻሽለው ስለሰራው ስለ ቢዋይዲ ሲላይን 06 ስለሚባለው የኤሌክትሪክ መኪና ነው። ቢዋይዲ በ2025 ጁላይ ላይ ሪሊዝ ባደረገው ይህ መኪና እንግዲህ በፒውር ኤሌክትሪክ መኪና በዲኤምአይ የሚኖረው በሚድ ሳይዝ ክሮስኦቨር ኤስዩቪ የሚካተት የቦዲ ሳይዝ ያለው ኤሌክትሪክ ተሽከርካሪ ነው። ይህ መኪና ከምናውቀው ከቢዋይዲ ሶንግ ፕላስ ጋር ሊወዳደር የሚችል ነው ማለት ነው። ነገር ግን አጠቃላይ በሆነ ፐርፎርማንስ ይበልጠዋል። በሳይዝ በርዝመትና በፐርፎርማንስ የተሻለ መኪና ሆኖ አግኝቼዋለሁ ማለት ነው። ይህ መኪና የሚጠቀመው የሞተር ላይወቱ ሬር ዊል ድራይቭ ሞተር ስለሆነ የሞተር ፐርፎርማንሱ የስቴቢሊቲውና የድራይቪንግ ፐርፎርማንሱን እጅግ አስተካክሎና አሻሽሎ የመጣው መኪና ነው ማለት ነው። ቢዋይዲ እንግዲህ ከጊዜ ወደ ጊዜ የሚያመርታቸው መኪኖች ላይ ሞዲፊኬሽን እየሰራ መጥቷል። እንዲሁም ደግሞ የሚጠቀመው የቴክኖሎጂ እንዲሁ የተሻለና የላቀ ሆኖ አግኝቼዋለሁ።